አይድሌ አሁንም አዲሱ ዓመት ደረሰ አይደል? አዎ ችግር አለ። አባቴ ነው ችግሩ። ይኸው የዛሬ 15 ዓመት ነበረ በአዲሱ ዓመት እቤት እንገዛለን ብሎኝ የነበረው። የምር ብሎ ነበር ማለት ምን ዋጋ አለው? ይኸው አሁንም በዚህ ቤት ውስጥ ነን። እንዴት ናችሁ? በቀሉ ምሳ ደርሷል እንዴ? አልደረሰም፣ አይሰራም ራሱ። ኦሆ ምን ሆነሻል? ምንም አልሆንኩም። ለማንኛውም እሺ ዛሬ የምነግራችሁ ነገር አለ። ምንድነው? የድሮ ጓደኛህን አገኘኸው? አይደለም። ታዲያ ምንድነው? ቤት ገዛህ? አዎ ቤት ገዛው። ቤት ሌላ ቤት? አዎ። የኔ አባት እንደው ምን ላድርግ? እኔ እኮ እንደው ዛሬ ሳመጣጥ ራሱ ግርማ ሞገስ ነበረው። እኔ ራሱ ዛሬ ቀኑን ሙሉ ደስ እያለኝ ነበር። ምንድነው እያልኩኝ ነበረ። ታዲያ የት ሰፈር ነው? ቦሌ ደንበል። ኧረ እባክህ እውነት ነው። እንግዲህ ቦሌ ደንበል ሲቲ አጠገብ ላይ 90% የተጠናቀቁ ቤቶችን ከ2.4 ሚሊዮን ቅድመ ክፍያ ጀምሮ እንካችሁ ልንላችሁ መተናል። እንዲሁም ሱቆችን በኪራይ ዋጋ በፈለጋችሁት የካሬ መጠን ይዘንላችሁ መተናል። በስልክ ቁጥራችን 0987797521 ይደውሉ። ታዲያ ቁጭ በላ እንዴ ምሳሌ ስራለህ እንጂ። እሺ ቀስ ብለህ ተራመድ፣ እግርህን እንዳያመህ የኔ አባት። አቤት ዛሬማ ጾም ይያዛታል። እኔማ ዛሬ ስቆን እበለዋለሁ፣ አንድ አላስተርፍም። ምንድነው ታዲያ ግን አባዬ አይመጣም እንዴ? ይመጣል፣ አሁን ይመጣል። ግን እኔ የምላችሁ ስንት ኪሎ ስጋ ይዞ የሚመጣ ይመስላችኋል? እኔ እንጃ 10፣ እኔ ግን 20 ይመስለኛል። ባሪያው በቀዩ አድርግልኝ። እሺ ግን ደግሞ ጮሞ ምንደቀ። እሺ ችግር የለውም። ዋጋ እሱ ሲቀርብበት ነው እኔን ይቀላቀሉ። ወይ እኔ ባለቤቴ ከነዛ አራተኛ ልጆች ጋር ቁጭ ብሎ እየጠበቁኝ ነው። ብሉ እናንተ። እስኪጨርስ ይምጣ። አረ ችግር የለውም፣ አሁን ይጨርሳል። አረ ተው ጋሼ ይቀላቀሉ። አይ ታታ ምንድነው ይጨመራል? ምንድነው አይመጣም እንዴ? ይሄ ሰውዬ እንዳምነው በምስር ጾም ሊያስይዘኝ እንዳይሆን። ምን ይታወቃል? የሆነ ነገር አጋጥሞት ወይ ቢዚ ሆኖ ይሆናል። አዎ ግን እውነትሽን ነው። ምናልባት ስጋ ቦታው ሰልፍ ሆኖበት ሊሆን ይችላል። በዛሬ ቀን እኮ አይገኝም። ታታ ምንድነው? ከፈለክ ይጨመራል። ምን አባቱ ታረዳኝ ነው? አሰረበ አምጣልኝ። እስኪ ምንድነው? ጋሼ ስጋው ደርሷል። ይቀመጠው። እኔ ግን ስጋ ሳይኖር ቀርቶ አይመስለኝም። ወይ በቀደም ሲገባ ያየሁበት ቤት አሁንም ገብቶ ይሆናል። የት ነው ያየኸው? ከትምህርት ቤት ስመለስ ነው ትልቅ ሬስቶራንት ውስጥ ሲገባ ያየሁት። ብታዩት እንዴት እንደሚያምር። ምግባቸው ደግሞ እጅ ያስቆረጥማል ሲባል ሰምቻለሁ። ምንድነው ሬስቶራንቱ? ስሙን አውሰደኝ። እዝራ ተዘጋጅ፣ እዚህ ሰፈር ያለው ሰርግ ቤት አብረን እንሄዳለን። ኧረ እኔ ከጓደኞቼ ጋር ነው የምሄደው። እኔ እኮ የሚያካሂደኝ ሰው አጥቼ ነው። እንደው እባክህ። ኧረ እማዬ። ኧረ ተው። እሺ በቃ ጎሽ በቃ እንሂድ። እሺ ልብስ ልቀይርና እንሂድ። ሰላም እንዴት ናችሁ? ሰላም በቀሉ። ንቀት ነው ሰው ሰላም አትለው? እሺ ከዚህ በኋላ ላለው ስነ ስርዓት ይዘህ ተቀመጥ። ደግሞ እዚህ ጋር ያለው ሰው በሙሉ የሚያቀኝ ሰው ነው። በኋላ የበቀሉ ልጅ ባለጌ ነው እንዳታስብለኝ። እሺ አርፈህ ተቀመጥ። ልጇ ስልኩ ላይ ተጥሎ ነው የሚውለው ልታስብለኝ ነው? ሰላም በቀሉ እንዴት ነሽ? ሰላም እንዴት ነሽ? ይመስገን ደህና ነኝ። ሰላም እንዴት ነው? ጎበዝ እንዲህ ነው። አንተ ስርዓትን ይዘህ ተቀመጥ። እንዴ ማይ ጓደኞቼ እዛ ጋር ናቸው። በቃ ልሂድ። የትም አትሄድም፣ ዝም ብለህ ተቀመጥ። እንዴ ለምን? ከኔ ጋር ልትቀመጥ የመጣው አርፈህ ትቀመጣታለህ። አረ በስመ አብ። ምግብ ማንሳት ደግሞ አሁን ይጀመራል። ከአንድ ቁርጥ በላይ አንሳና መፈጠር እንድጠራ ነው ማድረግ። አንድ ቁርጥ ምን ላደርገው ነው? እና ከዛ በላይ አንስተህ ራብተኛ ናቸው ልታስበለኝ ነው? አረ ወይኔ። እቤት እንደለመድከው ደግሞ አፍህ ሞልተህ ብላ አሉ። እኔ አጎራረስ አሳያለሁ። እንደኔ ነው የምጎርሰው። እንዲህ በሶስት ጣት ትይዛትና ጉርስ። አፍን ራሱ በስርዓት አከፍትም። በጥርስ ደግሞ እንዳታኝክ። በከንፈር ትይዝና ሙሽሮቹ መጡና ይሄንን በር ሙሽሮቹ መድረክ ላይ ሲደርሱ ለሙሽሪቷ ግንባሯ ላይ ትለጥፍላታለህ። 10 ብር? አዎ 10 ብር ከምትሰጪ ቢቀር አይሻልም እንዴ? ምን አገባህ? ዝም ብለህ ለጥፍ። ኧረ እማዬ ቢያንስ በፖስታ ነገር አድርጌ ልስጣቸው። ለ10 ብር ግንባር ድረስ 10 ብር አንሶ ነው። እኔ እንደውም ከቀጣዩ ሰርግ ጋር 5 ብር አካፍዬ ልሰጣቸው ነበረ። ግን ታውቃለህ እኔ ሰጪ ነኝ። ሂድ አሁን ስጥ። ወይኔ እዝራ። ስማ እዝራ ና እስኪ። አቤት። ሂድ ስጋ ገዝተህ ና እስኪ። መቼም ከስንት አንዴ ቢሆን ቀን ይውጣልን እንጂ። እሺ ብር እዛ ቦርሳ ውስጥ አለልህ። 1 ኪሎ ነው የምትገዛው። እሺ እሺ። እዚህ ቅያሱ ጋር ያለው ስጋ ቤት ነው የምትገዛው። በቀሉ ነች የላከችኝ በለው። ሰምተሃል? በቀሉ ነች የላከችኝ በለው። አሪፉን በዛ አድርጎ ይሰጣል። ደንበኛዬ ነው። እሺ ሰላም፣ ስጋ ፈልጌ ነበር። እሺ ስንት ኪሎ ነው? 1 ኪሎ። እሺ እማዬ እንደላከች ልንገረው አይደል? ለነገሩ ከየትኛውም ቢሰጠኝ ችግር የለውም፣ ስጋው አሪፍ ነው። ግን ደግሞ አሳንሶ ቢሰጠኝስ? አባት ለወጥ ነው ለቁርጥ የፈለግከው? ለወጥ መሰለኝ። ወይኔ ይሄን ነገር ልንገረው። አረ ግን ደግሞ እኔ ራሱ በደንብ መርቀስ ስጠኝ ካልኩት አይበቃም? አይ ግን አይበቃም። የት ያቀኛል? ደንበኛው አይደለም ዝም ብሎ ትንሽ የሚሰጠኝ። በቃ ልንገረው። አረ ተው ግን ባልነግረውስ? አይ ልንገረው። ግን ባልነግረውስ? እሺ ልንገረው። አልንገረው። እሺ ልንገረው። አልንገረው። ልንገረው። አልንገረው። ልንገረው። አባት አልንገረው። ልንገረው። አባት አልንገረው። ልንገረው። እሺ አልንገረው። ልንገረው። ልንገረው። አባቱ። አቤት። እንዴት ነው ጮማ ትፈልጋለህ? አልፈልግም።
ወይኔ በቃ ልጨርስ ነው። ቶሎ ልንገረው። እሺ ምን ብዬ ነው የምነግረው? በቃ እማዬ ነች የላከችኝ ነው የምለው። እማዬ ተቀልኛል። በቀሉ ነች የላከችኝ ነው የምለው። በቃ ልበለው። 1 2 3 ይኸው እንካ 1 ኪሎ ስጋ። ጨረስክ? አሪፉን ስጋ ነው ያልክልኝ አይደል? አዎ። ኪሎስ በደንብ መርቀህልኛል? አዎ። እሺ አመሰግናለሁ። ይኸው እማዬ አምጥቻለሁ። ጎሽ ምንድነው ይሄ? ምን ነው? ለውሻው ነው በለኝ። ምን ነው? አንተ ውሻ ለውሻው ነው በለኝ። ምን ሆነ? እንዳለ ቅጥብጣ ጋር እንዴት የመጣኸው? እንዴት ቢንቀኝ ነው በቀሉ ነች የላከችኝ ብለህ አሁን እንደዚህ አይነት ስጋ ይሰጠኝ ብለኸዋል አይደል? በቀሉ ነች የላከችኝ ብለኸዋል አይደል? ንገረኝ ና አንተ ውሻ። ሰው መሳይ ሾካኮች እንደምን አላችሁ? መቼም አትጠፉ አንዴ ስር ሰዳችሁ። በእናትህ አንተ ልጅ እየደወልክ አትጨቅጭቀኝ። አንድ ቀን ጋበዝከኝና ትነዘንዘኛለህ እንዴ? እዚህ ቤት ሰው አለ? ቻው በቃ መልሰህ እንዳትደውይ። ልጆች እንዴት ናችሁ? ሰላም ነው ማዘር። ቤት ጠራ እኮ አልሰማችሁኝም? እናታችሁ የለችም እንዴ? አዎ የለችም። አይ በቃ ልጠብቃታ። መጣሁ አንዴ። ማዘር። ኧረ አንቺ ልጅ የሆነ ነገር አድርጊ። ሴትዮዋ እኮ ቁጭ ብላለች። እንዴ ለምን መጣ? የሆነ ነገር አድርጊ ልልሽ ነዋ። ደግሞ መፋጠጥ ከበደኝ። ሂድ በቃ ሸጮታትን የሆነ ነገር ገዝቼ እመጣለሁ። እሺ በቃ ግን ምን ልታመጪ ነው? እኔ እንጃ የሆነ ቺፕስ ነገር። አንቺ አመሻል እንዴ? ወጥ ካለ በእንጀራ አቅርቢ። ኧረ ምንም ነገር የለም። ልጆች ትቆያለች እንዴ እናታችሁ? እኔ እንጃ አልነገረችንም። እንዴ ለምን ቆይ እንደውልላት። ስልኳን ሳትይዝ ነው የወጣችው። አይ አሪው ነገር ስሪ በቃ። ምንድን ነው የምሰራው? የሆነ ወጥ ነገር ነዋ። ያመሃል እንዴ? ፍርፍር ብቻ እኮ ነው የምችለው። በቃ እሱ የሚሆን ስሪ። የእንቁላል እኮ ነው። ልጆች የት እንደሄደች ነግራችኋለች? ታዲያ እዚሁ ቅርብ ቦታ ነው ሰው ለመጠየቅ ሄደችው። ስሚ በቃ ለምን ቡና ታፈዩ? ማ አንቺ ነሻ? ኧረ እባክህ ሞቼ ነው ቆሜ። ኧረ እሺ ተይ የሆነ ነገር አድርጊ። በቃ እሺ ደጁ አስጣት የሆነ ነገር ሰርቼ አመጣለሁ። የምልሽን? አዎ ሂድ። እሺ ማዘር የእጅ ውሃ። ውይ እኔ ምንም አልበላም። ኧረ እስክትመጣ የሆነ ነገር ይቅመሱ። ተው አትጨናነቁ። እኔ ምንም አልበላም። የምሮትን ነው ማለቴ። ኧረ ሽክን ያለ የሆነ ነገር ሰርተናል። ሊታጠቡ። እሺ ካላችሁ ማዘር። ውይ ባትደክሙ ይሻል ነበር እኮ። ምን ሰራሽ? ሽሮ ነው። እሺ ሙያሽን ልይልሻ። እንኩ ቶሎ እንዲደርስልኝ ብዬ እሳት አላስነካሁትም። አረ እባክሽ ጎበዝ። ልጣጭም አለው። በስመ አብ። አዎ የሽንኩርት ልጣጭ ወጥ ያጣፍጣል ሲሉ ቲክቶክ ላይ ሰምቼ ነው። አቤት ሙያ። ይብሉ በቃ። እሺ እናንተ የተሰጠውን ልብስ አስገቡት ብያችኋል ነበር የወጣሁት። በቀሉ ልጆችሽ ሊደፉኝ ሲሉ ደረስሽልኝ።